ወገቧን ጀርባዋን ቋንጇን ወገቧን ጀርባዋን ቋንጇን ተረፈች አለች። አንድም ሰው ብቅ የሚል አለም አሉ። እስኪ አንዴ በሏት እንደው ስሞትሎ ተባኮት ባላግቢ ባል መጥቶልሻል አሉሽ አቶ ቁምቢ። ስራ የለውም። ዱርዬ ነው የምታገባው ገና። ውይ ገና ያው አብረው ያድጋሉ። ዱርዬ እሷ ደሞዝ አላት የልጆቹ ሞግዚት ናት። አብረው ያድጋሉ። ከእሷ ጋር አብረው ያድጋሉ። አላውቅም። እኔ አቶ ቁምቢ ጋር ሄጄ እድር መዝግቡኝ ስላቸው እምቢ አሉኝ ነው የሚለው። እድር ልግባ ብላቸው እምቢ አሉኝ። አቶ ቁምቢን መዝግቡኝ ብላቸው እምቢ አሉኝ። እርሶን ሌላ ቦታ እድር የለውም እስከ ዛሬ? የለውም። ወይም እስከ ዛሬ እድር አልገባም። ድንገት ቢሞት በምኑ ይቀበር ነበር? ምን አውቃለሁ። አሁን እማማ ዝናሽ ጋር መጥቼ ልለምናቸው አቶ ቁምቢን ስለሚወዷቸው እሳቸውን ይለምኑልኛል ነው የሚለው። ኧረ እኔ አላውቅም። እኔ እዛኔ አላውቅም። እስከ ዛሬ እድር ሳይገባ ያኖረው ድንገት ቢሞት በምን ሊቀበር ነው? ምን አውቃለሁ። መጥቷል እኮ በር ላይ ነው ያለው። ቁምቢ አይደለም አደፍርስ ሊጠይቆት እርሶን ለምኑልኝ ሊሎት መጥቷል። እኔ እሺ ይለኛል እንደ ቁምቢ የእድሩ ዳኛ ይሎታል። ምን ይለመናሉ? ታስገቡት ይገባል። ቤቱን የሚያሰራው መንግስት ነው። ይኸው ሰላም ነህ አደፍርስ? ሰላም ነህ? እንዴት ነህ? ባለቤትክም ልጆችም ደህና ሰላም ነህ? ወይዘሮ ዝናሽ እንዴት ዋሉ? አቤት አንቱ ዛሬ ለጥብቅ ጉዳይ ነው እርሶ ጋር የመጣሁት። እንደው አደራ እድር ያስገቡኛል ብዬ ነው የመጣሁ አለ። ምን ትለምናለህ? እድር አስገቡኝ ስትል አቶ ቁምቢ ያስገቡሃል። ኧረ ጋሽ ቁምቢ ከባድ ሰው ናቸው። እምቢ አሉኝ። እኔ ማንንም አላስገባም አሉኝ። እምቢ አሉኝ። ለምን እምቢ ይሉሃል? እድር እገባለሁ ስትል እኔ እንጃ ምን አውቄ። እምቢ አሉኝ። አንተ ችለህ አትከፍልም፣ ሚስትህም አትመጣም እድር ላይ ማን አቤት ይልልሃል ብሎ ነው እንደዚህ ያለኝ። ሚስትህ ለምን ሰው ሲሞት በሴቶች ስራ ትሰራለች ሚስትህ? በወንዶች ሬሳ የሞተውን ተወንዶች ጋር ሄደህ ታስቀብራለህ። አይ ጋሽ ቁምቢ የሚሉትማ ሚስት ባለሙያ አይደለችም፣ እኛ እድር መግባት የለብህም ነው የሚሉት። ቂጧን እየገለበች ትጨፍራለች እንዳንቺን አሉ። ቂጧን እየገለበች ትጨፍራለች። ሚስት አንድ ቀን እዚህ እኔ ቤት መጣ ቂጧን እየገለበች ትጨፍራለች እንዳንቺን አሉ። ተጨፍር እሱ ያው ሙያ ነው ችግሩ። ሙያ የላትም እንጂ እኔ የምሎት ወይዘሮ ዝናሽ እባክዎትን አቶ ቁምቢን ለምኑልኝ፣ አቶ አደፍርስን እኛ እድር አስገቧቸው ብለው ለምኑልኝ። ለምን እምቢ ይሉሃል? እድር እገባለሁ፣ ሰው ሲሞት አብሬ እቀብራለሁ፣ እድር እገባለሁ፣ የሚከፈለውን እከፍላለሁ። ለምን አትላቸው? እዚህ ሰፈር አይደለህም ነው የሚሉኝ። እዚህ ሰፈር ስላልሆንክ አትገባም። እኔ ደግሞ ሌላ እድር መግባት አልፈልግም። እርሱ ያሉበት እድር ነው መግባት የምፈልገው። አደራ አደፍርስ ማለፊያ ሰው ነው፣ ቆንጆ ጎበዝ ሰው ነው፣ አስገቡት እድር በሉልኝ አደራ። እሺ ታሉ እነግራለሁ። እርሶ ካሉ ሁሉም እሺ ይላሉ። እርሶ ካሉ እሺ ታሉ እነግራለሁ። አደራውትን ወይዘሮ ዝናሽ አደራ። እኔ እርሶ ያሉበት እድር መመዝገብ ነው የምፈልገው። ቆንጆ እድር ነው ደግሞ የእርሶ እድር ወይዘሮ ዝናሽ። አንቺን አሉ የዝናሽ እድር አግቡኝ አለቻቸው። እሷ እላቶ ቁንዲ እዝናሽ እድር አግቡኝ አለቻቸው። እሺ እዝናሽ እድር አግቡኝ አለቻቸው። አንቺን አሉ ስምሽ ማን ነው አሏት። ማን ነው ያለችው? ያጭበረበረችው ነው። ትዕግስት ነው ስም ያለ። አቤት ካንቺ ላሉ ወደ ትዕግስት ነው መጀመሪያ እዝናሽ እድር አግቡኝ አለቻቸው። እሺ ስምሽ ማን ነው አሏት። ስሜ ትዕግስት ነው። አውቃ
ስሟን ቀየረኝ። እድሜሽ ስንት ነው? 25 ነው። ልጆቿ አርጅተዋል እኮ። ወይ ጉድ ወይ ጉድ! እድሜሽ ስንት ነው? 25 ነው። እሷ እንኳን ብትገባም እድሩን ትበጠብጣለች። ባትገባ ነው እንዳትገባ እንደው አደራ። በቁሟ ዙሪያውን እየዞርኩ ደበደብኳት አሉ ጋሽ ቁምቢ። እሳቸው እኮ ኃይለኛ ናቸው። በጣም ቆማ እያለች ዙሪያዋን እየዞርኩ አሉ። ወገቧን፣ ጀርባዋን፣ ቋንጇዋን፣ ወገቧን፣ ጀርባዋን፣ ቋንጇዋን ተረፈች አለች። አንድም ሰው ብቅ የሚል አለም አሉ አቶ ቁምቢ። እንደው አደራ ለምኗቸው። እኔ ጋም እየመጣ ይጠይቀኛል። አቶ አደፍርስ በጣም ማለፊያ ሰው ናቸው ብለው ንገሩልኝ አደራ። እሺ እሺ ታሉ ነግራለሁ። እርሶ ከለመኗቸው እሺ ይላሉ። ግድ የለም እምቢ ቢሎትም እንደው አግባብተው እንደው በቃ እንደው እሺ አሰኙልኝ አደራ አደራ። ማደርግሎትን አያውቁም አደራ። እነግርልሃለሁ ወዳጄ፣ የዘላለም ወዳጄ አይደለህም እንዴ? እውነት ነው። የዛሬ እንኳ ሳትኮን ታዲያስ የጥንት እንዴ ወዳጄ ነህ። የዘላለም ወዳጄ ነህ። አክባሪ ጠያቄ እየመጣህ። እኔ እኮ ማንንም ሰው አልጠይቅም፣ እርሶን ብቻ ነው የምጠይቀው። ዘላለም እየመጣህ ስትጠይቀኝ ወርከው አይደለም እንዴ? አሁን ደግሞ ከጅቡቲ ስመጣ ክሰል አመጣልዎታለሁ፣ ጤፍ አመጣልዎታለሁ። ምን ያደርግልኛል? እርጎም አመጣልዎታለሁ። እድር አሁን ጦም ገባ፣ የገና ጦም። ውይ ይጾማሉ? የገና ጦም ገባ። በስመ አብ! ምነው ባፍህ ስለተናገር በስመ አብ! ታቦት ተሸካሚ ቄስ ናቸው ወለዱ ቡልጋ። የገና ጾም ይጾማሉ እንዴ? ታቦት ተሸካሚ ታቦት ተሸካሚ ታቦት ቢሸከሙ ቄስ ናቸው የወለዱኝ አባቴ። ሞተዋል። ቢሞቱም ጊዜው ሲደርስ የማይሞት የለም። በስመ አብ! የገና ጦም ገብቷል። አሁን መቼ ነው የገባው? ሰኞ ዕለት። መቼ ነው የሚፈታው? የገና ዕለት ነው። የገና ዕለት ነው የሚፈታው። ስለዚህ አሁን በዚህ በጾሙ እርጎም አይጠጡም፣ ምንም አያርጉም። እርጎም አልጠጣ፣ ሻይና ቢሪንዳ ብቻ ነው። ሻይና ቢሪንዳ ብቻ ነው የምጠጣው። ለገና ነው ጦሙ የሚፈታው። እኔም በእውነት ተጸጸትኩኝ። ከእርሶ ተምሬያለሁ። ከአሁን በኋላ እጾማለሁ። በቃ እጾማለሁ። እንዴ የገና ዕለት ነው የሚፈታው ጦሙ። የገና ጦም ዘካርያስ ይጾማል? እሱ አይደለም እንዲህ የነገረኝ። ሰኞ ትናንትና ሰኞ የገና ጦም ገባ፣ እርጎ እንዳትጠጡ ብሎ የነገረኝ እሱ አይደል? ለምን እሱ ታልወሰደኝ እየወሰደ ነው ሚካኤል የሚያቆርበኝ ቁርባን። በቃ እንደው አደራዎትን ለጋሽ ቁምቢ ንገሩልኝ አደራ። ደህና ዋሉ? እሺ ሰላሙን። አሜን። ሰላሙን። አሜን። ልጆች ሰላም ናቸው? ደህና ናቸው። ሶስት አይደሉ? አዎ ሶስት ናቸው። ሶስት ናቸው። አዎ ሴቶች ናቸው? እንድ ወይ 2 ወንድ 1 ሴት ይሁን። 4 ናቸው ብለኸኝ ነበር። አይ 3 ናቸው። ሰላሙን። አሜን። ሰላሙን። ምንድን ነው የምትሰራው ሚስትህ? ሚስቴ ስራዋ ምንድን ነው? አውደልዳይ ናት። አውደልዳይ ምንድን ነው? አዲስ የመጣ ስራ ነው። አዲስ የመጣ ስራ ነው። ምን መንገድ መጥረግ ነው? አውደልዳይነት ምን ማለት ምንድን ነው? አውደልዳይ ምንድን ነው? እዚህም እዛም እያለች ወሬ ታቀባብላለች። ዱርዬ ማለት? ኧረ አይደለም፣ ሌላ ስራ ነው። ወይዘሮ ዝናሽ ወሬ ማውራት ስራ ነው። አዎ። አይ በቃ በሉ ደህና ሁኑ። ደህና ዋል። ሰላም ሁኑ። አሜን። ደህና ዋል። አሜን። አንተ ቀበሌው ሊቀመንበርነት ገባህ? አዎ እዛው እየሰራሁ ነው። አሁንም እዛው የቀበሌው ሊቀመንበር ነኝ። ሰላሙን። አሜን። ሰላሙን። የት ቀበሌ ነው ሊቀመንበርነት የገባኸው? እዛ 23 ቀበሌ። አላውቀውም። ሂድ። ሰላም። እሺ። ሰላም ግባ። አሜን። ሰላም ግባ። አሜን። ሰላሙን አደፍርስ። ሰላም ግባ። ኧረ የዘላለም ወዳጅ አይደለም እንዴ? እዚህ እየመጣ ሰው እዚህ እየመጣ መጠየቅ ጀመረ። እኔ ሌላ ሰው አልቀበልም እንዴ?
እኔ ሌላ ሰው የተባለ እኔ አልቀበልም። እሳቸው ያውቋቸዋል እርሶ አደፍርስን? አዎ ኧረ እዚህ እየመጡ ሲጠይቁኝ የኖሩ ብራቸውን እየመዘዙ ሲኖራቸው 300 ብር 300 ብር ሳይኖራቸው 200 ብር ሲጠይቁኝ የኖሩ ናቸው እዚህ ቤት። አይ እኚህ እንኳን ለእድራችንም ሳይጠቅሙ አይቀርም። እሺ ሲጠይቁኝ የኖሩ ናቸው። አደፍርስ በእውነት እዚህ ቤት እየመጡ ሲኖራቸው ሲያናግሩኝ መሀል ላይ አቶ ቁምቢ በሉኝ ደስ ይለኛል አልኩ። ስንቴ ልንገሮት ወይዘሮ ዝናሽ? አቤት አቤት እና እዚህ ቤት እየገባ ሲጠይቀኝ ብዙ አመት ነው ሲኖረው 300 ብር 300 ብር ይዞ ፊት ለፊት እንዲህ አይሰጥም። ጥቅልል አድርጎ መሀል እጄው ትፍ ሲኖረው 300 ብር ሳይኖረው 200 ብር ባዶ እጁን እንኳን አይጠይቀኝም። ጤፍ ያመጣሉታል? ከሰል ምናምን አምጥቶሎት ያውቃል? ከሰል አይኔ አይታየኝ ስራ አልሰራም። ምን ከሰል ምን ያደርግልኛል? ታማኝ ነው። ለራሱ ሲጠቅመኝ ነው የኖረው። እዚህ ቤት እየመጣ ሲኖረው 300 ብር ሚስት አለው። ቆይ ልጆችም 3 አሉት። ሚስት አለው ልጆችም 3 አሉት። ሚስቱን ያውቋታል? እኔ አላውቃትም። ደህና ሰው ናት? እንዴት ነው? እኔ አላውቃትም። ሚስት አለችው። ልጆች 3 አሉት። ይሰማሉ? ሚስት አለችው። በትዳር ነው የሚኖረው። ሚስት አለችው። ልጆችም 3 አሉት። የወለዳቸው 3 ልጆች። አይ ጥሩ። ሚስት ካለው ትዳሩን አክባሪ ከሆነ እስቲ ከኮሚቴው ጋር አውርቼ እንወስናለን፣ እንነጋገርበታለን። ለምኑልኝ እድር ያግቡኝ አቶ ቁምቢ ያለ አሁን እጫማ እየወደቀ ይኸው ታዛቢ ቁጭ ብሏል። እግሮት ላይ ወደቀ? አዎ ለምኑልኝ እያለ እርሶን ያው ወይዘሮ ዝናሽ ወይ የቤት ኪራይ ይከፍሉ ነበር እርሶ በፊት? ቤት ተከራይቼ ኪራይ እየከፈሉ። የት ነበር የሚኖሩት? እዚሁ ወረዳ 8 እዚሁ ቀበሌ 24 የተከራየሁት። ቤቱ የግለሰብ ነው። የግለሰብ የመንግስት አይደለም። ተከራይቼ በወር ኪራይ እየከፈልኩ ስኖር አሁን ቤቱ እድሜውን ጨርሶ አርጅቶ ፈረሰ። እላዮት ላይ ነው የፈረሰው? አው ምርጊቱ ሁሉ ወደቀ። የግድግዳው ምርጊት እላዮት ላይ የጣራው ቆርቆሮ ሁሉ ቀዳዳ ሆነ። አርጅቶ አሁን ያፈርቶ ይሄንን እዚህ ቤት ሰርቶ ቀበሌው አዛወረኝ። እዚህ ቤት ሰርቶ ይሄንን አይደለም እዚህ ዝም ብሎ እዛ ሊጋባ የድሃ ቤት ሰርቶ እንደዛው እንጀራ እየጋገሩ ነበረ። የቀን ስራ በየሰው ቤት እንጀራ እየጋገር ቦር ይሰጡኛል። ቦር እንጀራ እየጋገርኩ በየሰው ቤት የሰርግም እንጀራ ጋግራለሁ። ወይዘሮ ዝናሽ እንደው እንጀራ ሲሉ ምን ትዝ አለኝ መሰሎት? እዚህ ቤት ያለችው ያ ቃል ኪዳን ነው ማን ነው ስሟ? እንደው እሷ የምትጋግረው እንጀራ እረበል የትም አይጋገርም። እንዴት ያለች ባለሙያ መሰለችዎት? አረግ ወይን አረግ ብዬ ስሟ አጣሁላት። አሁን እዛ እኛ እድሩ ጋር ምግብ ብትሰራስ እንዴት ነው? እሺ ትለይሆን? እስቲ ጠይቋት። እዚህ ቤት ዋና ናት እኮ እዚህ ቤት ባለቤቷ እየመጣች አልፎ እዚህ ቤት የሁለት ልጆች ሞግዚት። እሺ ትዳርስ እንዴት ነው? ትዳር ይኖራታል እንዴ? የሁለት ልጆች ሞግዚት ነች እዚህ ቤት። አይደለም ትዳር አለ እኛ ጋር አንድ ሰው አላገባም ብላለች። ባል መጣ እዚሁ ጠልፎ ሊወስዳት። እሺ ባል መጣ እዚሁ የሁለት ልጆች። ቆይ እንትኑን ንገሩኝ። ሊጠልፋት መጣ። እሺ ከዛስ? አማላጅ ላከ። እሺ እዚህ
ለስራ ኧረ በለ ለስራ ለቀጠሯት ሰዎች አማላጅ ላከ ባል። አማላጅ ብልክ እኔ እማማ ዝናሽን ትቼ አላገባም አለች። እንዴት ያለች? እኔ እማማ ዝናሽን ትቼ አላገባም፣ እሳቸውን እዚህ ትቼ አላገባም ባል አግብቻለሁ። እኔ ጥሩ ባል አግኝቼላት ነበር። ቆንጆ ደግሞ አመሉም ቆንጆ ነው፣ ሁሉም ነገር ቆንጆ ነው። የልጆች ሞግዚት ናት እዚህ ቤት። ግድ የለዎትም እርሶ ጠይቋት እሺ ትላለች። እኔ አደፍርስ ነኝ አላገባም አለች። ለምን እንደማታገባ ታገባለች። በግድ ግዳጅ አለው እንዴ? ለምን እንደማታገባ ታገባለች። አላገባም ታለች። ታገባለች። አልፈልግም ታለች። በግድ ታገባለች እንዴ? ቆይ የሁለት ልጆች የህፃኖች ሞግዚት ነን የተቀጠረችው በደሞዝ። አሁን አደፍርስን ልመዝግብሎት በቃ። መቼስ እርሶ ጠይቀውኝ እኔ እምቢ አልልም። ጥሩ ሰው ነው ብለውኛል። ጥሩ ሰው ነው አይደል? ወይ እሱ ሰው ማለት ነው። በቃ እሱ ሰው ማለት ቀበሌ ደግሞ ሊቀመንበርነት ገባ። የቀበሌው ሊቀመንበር ነው። በዛ ላይ የቀበሌ ሊቀመንበር ገባ። ቀበሌ ሊቀመንበርነት ገባ። ለመዝግበው ቆይ ቀበሌ ሊቀመንበርነት ገባ። የቀበሌ ሊቀመንበር ይሄንማ ልመዝግበው። ማን ነው ስሙ? አደፍርስ። አደፍርስ የተባለው ድሮ ባህር ገብቶ ባህር ዋና ሲዋኝ ባህሩ ደፈረሰ። አደፍርስ ተብሎ ስም ወጣለት። ድሮ የአባቱ ስም ማን ነው? አልነገረኝም። የአባቱ ስም እኛ እናውጣለታ። የአባቱ ስም ጠይቄ በቀለ ብየዋለሁ። በቀለ የአባቱ ስም አልነገረኝም። የአቶ አደፍርስን አባት በቀለ ብየዋለሁ። እድሜው ስንት ነው? እኔ እንጂ አልጠየቅኩትም። አይ እንደው በግምት ሲያዩት እንዴት ስንት ይመስሎታል? ሲያዩት እንደው ቅልጥፍና ሁኔታው ሲያዩት እንደርሶ ነው? እንደኔ ነው? ተርሶ ለትንሽ ልጅነት አለ። ኧረ ሰባ ልበለው። ቆየ ሲመጣ አፍላፍ ተገናኝታች። አሁን እኮ እዚሁ ነበር። አሁን እዚሁ ነበር። ስራ እረሳዋለሁ። አሁን ካልመዘገብኩት እረሳዋለሁ። እኔ ልሄድ ነው። አደፍርስ ነው ስሙ። እድሜው እኔ አልነገረኝ፣ አልጠየቅኩም። 20 ልበለው። 20 ያንሳል። 30 ዓመት በሉት። እሺ 30 ዓመት 30 ዓመቱ ላይ 10 ዓመት ጨምሮ ነው 30 ዓመት። አዎ እሺ 30 ዓመት በሉት በግምት። ጸባዩ ጥሩ ነው? በጣም ጥሩ ነው ወይስ እዚህ እኔ ጋር ሲመጣ ነው የማውቀው? ነው እኔ ጋር እየመጣ ሲጠይቀኝ ያስቸግሮታል? እዚህ እየመጣ ይደንሳል? ሲኖረው 300 ብር እንዲህ ፊት ለፊት አይሰጥም። ደበቅ አድርጎ እንዲህ ጥቅልል አድርጎ መሀል እጀው ትፍ ነው። ሲኖረው 300 ብር፣ ሳይኖረው 200 ብር። ባዶ እጁን አይመጣም። እንዲያ አሳይቶ እያሳየ አይሰጥም። ጥቅልል አድርጎ መሀል እጀው። ይሄንም የሰጠሁት እሱ ነው የሰጠሁት። አዎ ይሄ 200 ብር ነው። ጉቦ ነው እንደ የሰጠሁት? ጉቦ ሁልጊዜ ባዶ እጁን አይጠይቀኝም። አይ ይሄ ጉቦ ነው ወይ? እኛ እድር እንዲገቡ ጉቦ ነው? እንዲያው እርጎ ምናምን አሁን ጦም ገብቷል። እርጎ አልጠጣም። የገና ጦም ገብቷል አልኩት። እስቲ ቃል ኪዳንን ጥሯት፣ ልያት እስቲ በደንብ ልያት ቃል ኪዳንን። ወይዘሮ ዝናሽ ይሄ እኮ 200 ብር ነው። ወይዘሮ ዝናሽ 200 ብር ነው ይሄ። አዎ ወይዘሮ ዝናሽ ድፍን 200 ብር። ወይዘሮ ዝናሽ እስቲ ቃል ኪዳን የምትባለው ልጅ ጥሯት እስቲ፣ እንያት እንጠይቃት እስቲ። ጥሯት እስቲ። ቃል ኪዳን ነይ እስቲ። ቃል ኪዳን ጥሯት ነይ፣ ሰው ይፈልጉሻል። ልጅቷን ታቅፈሽ ነይ። ልጆቹ የሁለት ህፃናት ወይም ሞግዚት ናት። በደሞዝ ተቀጥራ ትኮራለች እንዴ? ምንድን ነው እንዴ? ቆንጆ ትዳር ያገኘውላት። ቃል ኪዳን ነይ፣ ሰዎች ይፈልጉሻል። ትዳር ተገኝቶ ነው በሏት። ትዳር አግኝቼልሽ ነው ቆንጆ ትዳር ተነግራለች። በላግቢ ተብላ አንዴ ንገሯት፣ አንዴ ጮክ ብለው። ወይዘሪት ባል መጥቶላት አላገባም አለች እኮ
እኮ አልሆናት ይሆናል ቀልቦ አልወደደውም። ይሄኛውን ግን ትወደዋለች። እባክዎትን አንድ ጊዜ አላገባም ቃል ኪዳን ትዳር መጥቶልሻል ነይ በሏት። እየሮጠች ነው የምትመጣው፣ እየሮጠች እርግጠኛ ነኝ። እስቲ አንዴ በሏት። እንደው ስሞትሎት እባክዎት ባል አግቢ ባል መጥቶልሻል አሉሽ አቶ ቁምቢ። ባል መጥቶልሻል ባል አግቢ አሉሽ አቶ ቁምቢ። ስሟን ጥሯ ቃል ኪዳን እያሉ ቃል ኪዳን በሏት። አጥር ውጭ አይደለችም እኮ ይሄ ነው ቤቱ። እኔማ እንግዳ ነኝ። መጣች። አንቺ ቃል ኪዳን ነሽ? አይደለሽም? ቃል ኪዳን እቺ ናት። አዎ እቺ ናት። ባል መጥቶልሻል ባል አግቢ ባል አምጥቼላታለሁ አሉ። ይኸው እኮ በደንብ ጠይቋት። እሺ ይኸው ጠይቋ ቀርባለች። እሺ እያለች ነው። ቆንጆ ነው ወይ እያለች ነው። መኪና አለው ወይ ንገሯት። መኪና አለው ወይ? መኪና የለውም። አላቅም ንገሯት። ቤት አለው ወይ? ቤት የለውም። ጠጋ በይና ስራ አለው ወይ? ስራም የለውም። ኧረ ስራም የለውም፣ መኪናም የለውም፣ ቤትም የለውም። መኪና የለውም፣ ቤትም የለውም። አዎ ስራም ገና እያፈላለገ ነው። ስራ የለውም። አዎ ዱርዬ ነው የምታገባው ገና። ገና ያው አብረው ያድጋሉ። ዱርዬ እሷ ደሞዝ አላት፣ የልጆቹ ሞግዚት ናት። አብረው ያድጋሉ፣ ከእሷ ጋር አብረው ያድጋሉ። አላውቅም እኔ። እባክሽ እንደው እባክሽ ያው ተከትለኝ እባክሽ ሰውዬ ቅጀታ ምሴው ዱርዬ ነው ስራ የለውም አሉ። ዱርዬ ነው የምታገባው። ሰውዬ ስራ እንዳለበት ሂዱ። አይደለም ሰውዬ ስራ እንዳለበት ሂዱ። ስራ የሌለው ዱርዬ ነው የምታገባው። ዱርዬ አብረው ያድጋሉ ብዬ ነው። ወይ አድጋ ወይዘሮ ዝናሽ ለማንም እንዳይሰጡ እንዳያሳዩ ያዙ። እድሩ ነው የሰጡት። እሺ አዎ ደብቁ። ለምን እሰጣለሁ? ለማንም እንዳይሰጡ። አይ በቃ ተውት። አይ ሌላ ጊዜም አልጠይቅም፣ አፌንም አላበላሽም። እሷ ስራ የሌለው ምንድን ነው የምታገባው? ዱርዬ ነው እንዴ? አብረው ያድጋሉ። ወይ አድጋ የዚህ ቤት ብዙ አመት ነው የኖረችው በደሞዝ። በፊት ቆንጆ ትዳር ነበር። ደግሞ እኮ ልጁ ስራ የሌለው ዱርዬ ቆንጆ ነው፣ ውበት አለው እኮ። ስራ የሌለው መልኩን ብቻ አይታ ቆንጆ ነው፣ ሸበላ እኮ መልኩን አይታ ስራ የሌለው ዱርዬ ስራ የለውም አሉ። ደግሞ አረማመዱ ሲራመድ እንደው እንደ ሊባኖስ ዝግባ ስራ የለውም አላሉ። እንዲያው በቃ እንዲያው ስራ የለውም አላሏትም። አሁን ስራማ የለውም። እና ዱርዬ ነው። ቆንጆ ነው፣ መልክ አለው፣ መልከኛ ነው። ባኮች አቶ ቁምቢ ስራው ሂዱ። አሁን ተነሱ። ስራ እንዳለበት ስራው ሂዱ፣ ተነሱ። ሰሞኑን እድር የተዘጋጀ ምግብ አለ። ምን ላምጣሎት የሚበላ ነገር? የገና ጾም ገብቷል። አሁን እኮ የጾም እኮ ነው። እንጾማለን እኮ እንጾማለን። የገና ጾም ገብቷል። የገና ዕለት ነው የሚፈታው እኮ ጾም ያለው። ምን ላምጣሎት? የሚጠጣም ቢሆን ምን ላምጣሎት? ሻይ ላምጣሎት? ሚሪንዳ። እሺ በቃ ሚሪንዳ አመጣሎታለሁ። ሚሪንዳ ታመጣለሁ። እሺ ደህና ሁኑ። ሰላም ዋሉ። በቃ አደፍርስን መዝግቤዋለሁ። እሺ ክፍያ ግን ስላለው ክፍያ ተቀበሉት። ካደፍርስ 500 ብር መመዝገቢያ እርሶ ይሰጣል። ተጁ ተቀበሉ። እርሶ አይ እኔ ወጡብኛል። አይኔ አይታይም። ገብቶ ሌቦቹ ተጀ ላይ በርብረው ተብብት። መመዝገቢያ 500 ነው አሉ። አዎ 500 ነው። በየወሩ ደግሞ 1,000 ብር ነው የሚከፈለው በወር። አዎ ለአሁን ለጊዜው መመዝገቢያ 500 ብር። አዎ መመዝገቢያ 500 ብር። አዎ በወር 1,000 ብር። አዎ እነግራለሁ። እሺ ታዲያ ኧረ እሺ ይላል። እኔም ለምኖኝ ነበር እምቢ ብዬው 2,000 ብር ቢሆንም እከፍላለሁ ሲለኝ አይ አንመዘግብም። በእርሶ በኩል ስለመጣ መዘግበዋለሁ። መቼስ ምን ይደረግ።
አቶ ቁምቤን ለምኑልኝ አለኝ። በቃ እርሶ ከለመኑማ ምን ይደረጋል? እርሶ እኮ በጣም ጥሩ ሰው ነው፣ ጥሩ ሰው ነው። እኛ በጣም ስለምንወዶት አይደለ እንደዚህ ድረስ መተን የመዘገብኖት? አዎ እኮ አቶ ቁምቤ አዎ። እንዴ በስንት እኮ እምቢ ብለው እኮ እርሶ አልመዘገብም ብለው ድሩ ላይ የሄድኩ አልቀመጥም፣ ጉልበትና ጉልበት አይቆምም፣ ተራምጃ አልዘዋወርም ብያለሁ። አዎ ባይዘዋወሩም ባይመጡም ግን እኛ መዝግበኖታል። ለምን? ስለወደድኖ ስለምንፈልጎት። እኛ የሞተውንም እኛን የምንቀብረው የተቸገረውንም እኛን የምንረዳው። አይዞት፣ ችግር የለም። እሱንም እመዘግበዋለሁ። እሺ እሺ፣ ለእርሶ ብዬ ነው፣ ለእርሶ ብዬ። እሺ ለምኑልኝ አለ። እኔ እርሶ ካሉ አንቺ ላሉንም መዝግብ ካሉኝ እመዘግባለሁ። እርሶ ካሉ ኧረ አላቃትም፣ እኔ አልመዘግብም። ኧረ ሲጀመር አልመዘግብም። እኔ አላቃትም። 500 ብር። እሺ እነግረዋለሁ። እሺ እነግረዋለሁ። ደህና ዋሉ፣ ደህና ዋሉ። ሰላም ግቡ።